ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ። በዚህኛው ቪዲዮ ደግሞ ለማኔጅመንት ለቢዝነስ ማኔጅመንት እንዲሁም ለቢዝነስ አድሚኒስትሬሽን ተማሪዎች ይጠቅማቸዋል ያልኩትን የኤግዚት ኤግዛም ጥያቄዎች ይዤላችሁ ቀርቤያለሁ። በተለይ ደግሞ 2017 ላይ ለምትፈተኑ ልጆች ያዘጋጃችኋል ያልኩትን የተለያዩ ከኤግዚት ኮርስ የወጡትን ጥያቄዎች ይዤላችሁ ቀርቤያለሁ። ቻናሉን ላይክ ማድረግ ለጓደኞቻችሁ ሼር ማድረግ እንዳረሱ እንዲሰራላችሁ የምትፈልጉትን ኮርስ ደግሞ ኮሜንት ላይ አስቀምጡልኝ። መልካም ቆይታ ይሆንላችሁ። ከመጀመሪያው ጥያቄ ስንጀምር ምንድነው የሚለው which one is true about an autocratic leader ይላል። A he believes on other people, B he always share his thoughts among the group members, C he is interested in the people, D he thinks he always correct ይላል። እንግዲህ ይሄ ጥያቄ ከምን ጋር ነው የሚገናኘው? ስለ አውቶክራቲክ ሊደር እውነት የሆነው የትኛው ነው የሚለው። እኚህ አውቶክራቲክ ሊደርሺፕ ወይ ደግሞ አውቶክራቲክ ሊደሮች ምንድናቸው ብለን ስናይ ሁሉንም ፖዚሽን ወይ ደግሞ ቶፕ ሌቭል ያለውን ፖዚሽን የያዙ ሰዎች ሁሌም እኔ ትክክል ነኝ ብለው የሚያስቡ ዲሲሽንም ሜድ የሚያደርጉ ማንኛውም ዲሲሽን ላይ ሰቦርዲኔታቸውን ወይ ደግሞ ሰራተኞቻቸውን እኚህ ከታች ያሉትን ሰራተኞች የማያሳትፉ እነሱ የሚሉትን የማይሰሙ ቀጥታ የሰጡትን ትዕዛዝ እንዲተገብሩላቸው ብቻ የሚፈልጉ ናቸው ሰራተኞቻቸውን። ስለዚህ የሰራተኞቹን አይዲያ እንደ ግብአት አይጠቀሙም። እነሱንም በተለያየ አይነት መንገድ ኮሙኒኬት አያደርጋቸውም። በአውቶክራቲክ ሊደር ላይ ኮሙኒኬሽን ራሱ ዋን ዌይ ነው፣ ከታች ወደ ላይ ብቻ ነው የሚሄደው ማለት ነው። እኔ ብቻ ነኝ ልክ፣ ስለዚህ እኔ ምላችሁን ብቻ አድርጉ የሚሉ አይነት ሊደሮች ናቸው ማለት ነው እኛ አውቶክራቲክ ሊደሮች የምንላቸው። እንግዲህ ወደ ምርጫው ስንመጣ ኤ he believes on other people ይላል። በሌላ ሰዎች ያምናሉ የሚለው አይሆንም። ይሄ ፎልስ ነው ለአውቶክራቲክ ሊደር፣ ምክንያቱም በሌላ ሰዎች ላይ እምነት የላቸውም። ቢል ያለው ደግሞ he always share his thought among the group member ይላል። ለግሩፕ ሜምበሮች ምንም አይነት አይዲያቸውን ምንም አይነት ቶታቸውን ሼር አያደርጉም። ምክንያቱም እኔ ነኝ ልክ እኔ ያልኩትን ብቻ አድርጉ የሚሉ ስለሆኑ ይሄኛውም ለአውቶክራቲክ ሊደርሺፕ ፎልስ ነው ማለት ነው። ሲል ያለውን ስናይ he is interested in the people በሰራተኞቹ ወይ ደግሞ በሜምበሮቹ ላይ ምንም አይነት ኢንተረስት የላቸውም። ይሄም ፎልስ ነው። ዲል ያለው ግን he thinks he always correct የሚለው ለዚህ ጥያቄ መልስ ይሆናል ማለት ነው። እኛ አውቶክራቲክ ሊደሮች እንግዲህ እኔ ነኝ ልክ፣ ስለዚህ እኔ ምለው ሁሌም ልክ ነው፣ እኔ ብላችሁን ብቻ አድርጉ የሚሉ ናቸው ማለት ነው። እንግዲህ ይሄን ጥያቄ ዲ ነው መልስ የሚሆነው። ይሄን ጥያቄ እናንተ ስታዩትና ስትዘጋጁ ለሚቀጥለው ደግሞ ምንድነው ማለት ለፈተና ስትዘጋጁ አሁን ብዙ አይነት ሊደርሺፕ ስታይሎች አሉ። እዚህ ጥያቄ ላይ ስለ አውቶክራቲክ እንደዚህ ካነሳን እናንተ ደግሞ ስትዘጋጁ ምንድነው ዲሞክራቲክ ሊደሮች ሌዝስ ፌር ሊደርሺፖች እነሱ ደግሞ እንዴት ይጠቀማሉ የሚለውን አብራችሁ እያያያዛችሁ ብታዩ የበለጠ ለዝግጅት ይጠቅማችኋል ማለት ነው። እንግዲህ ለአንደኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንመጣ ምንድነው የሚለው the first step in marketing research process is ይላል። A locating and defining problem or issues, B designing the research project, C collecting data, D interpreting research finding ይላል። እንግዲህ ማርኬቲንግ ሪሰርች ብዙ አይነት አክቲቪቲዎችን በስሩ የያዘ ነው። ኢንፎርሜሽን ጋዘር አድርገን ታርጌት ማርኬታችንን በደንብ ለመረዳት የምንጠቀምበት የሪሰርች ዘዴ ነው ማለት ነው። እኚህ ዳታዎችን ኢንፎርሜሽኖችን ከሰበሰብን በኋላ ይሄ ታርጌት ማርኬት ይሄን ይፈልጋል፣ እንደዚህ አይነት ችግሮች አሉ፣ ለዚህ መፍትሄ እንስጥ ተብሎ የሚሰራ ሪሰርች ነው ማለት ነው። እንግዲህ ማርኬቲንግ ሪሰርችን የምንሰራው ምን ላይ ነው? ፕሮዳክቶችን አፕግሬድ ማድረግ ስንፈልግ የከስተመሩ ኤክስፒሪየንስ ምንድነው፣ እንደገና ደግሞ ማርኬት ፖዚሽናችን ወይ ደግሞ በተጠቃሚዎቻችን በከስተመሮቻችን አይምሮ ውስጥ ያለን ቦታ ምንድነው የሚሉትን ነገሮች በጣም ለማወቅ ይጠቅመናል ማለት ነው። እንግዲህ ኦዲየንሳችንን ቴስት አድርገን ፕሮዳክቶቹን ሰርቪሱን ኢቫሉዌት ለማድረግ እንደገና ደግሞ
እነዚህን ከነሱ ያገኘናቸው ግብአት ደግሞ ፕሮዳክታችን ላይ ኢምፕሩቭመንት ለመፍጠር ነው ማለት ነው። ይሄ ማርኬቲንግ ሪሰርች የምንሰራው ማለት ነው። ሶ ማርኬቲንግ ሪሰርች እንግዲህ ወደ 6 የሚጠጉ ስቴፖች አሉት። የመጀመሪያው ፕሮብሌሙን ዲፋይን ማድረግ ነው። ለፕሮብሌሙን ሶልቭ ከማድረጋችን በፊት መጀመሪያ ችግሩ ምንድነው፣ ቦተም ላይኑ ምንድነው፣ መፍታት የምንፈልገው ያ ችግር ያለበትን ቦተም ላይን ዲፋይን የምናደርግበት ነው ማለት ነው የመጀመሪያው። ሁለተኛው ደግሞ ሪሰርች ፕላናችንን ዲቨሎፕ ማድረግ ነው። ሶስተኛው ኢንፎርሜሽን ኮሌክት ማድረግ ነው። አራተኛው ደግሞ እኚህን ኮሌክት ያደረግነውን ኢንፎርሜሽን ወደ ዳታ አናላይዝ ማድረግ ነው። አምስተኛ ላይ ደግሞ እኚህን ዳታዎች ስትራቴጂ ዲቨሎፕ የምናደርግበትን ስቴፕ የያዘ ነው። ስድስተኛው ስቴፕ ደግሞ አክሽን እንወስዳለን ማለት ነው። ሶ እንግዲህ የመጀመሪያው ስቴፕ በማርኬቲንግ ሪሰርች ውስጥ ምንድነው ማለት ነው የሚሆነው፣ ኤል ያለው ነው ማለት ነው። ሎኬቲንግ ኤንድ ዲፋይኒንግ ፕሮብሌም ኦር ኢሹስ ማለት ነው። የብዙ ሪሰርቾች የመጀመሪያ ፕሮሰስ የሚሆነው ምንድነው ማለት ነው፣ ፕሮብሌሙን ወይ ደግሞ ያ ኢሹ መፍታት የምንፈልገው ኢሹ ምንድን ነው የሚለውን ፋይንድ ከማድረግ ጋር ይገናኛል ማለት ነው። ስለዚህ ለሁለተኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ ሶስተኛው ጥያቄ ስንመጣ ምንድን ነው የሚለው which of the following statement is true about a program ይላል። a program is a group of related projects. b a program is a group of unrelated projects. c a program is a part of a big project. d none of the above ይላል። እንግዲህ ይህን ጥያቄ ከመስራታችን በፊት ፕሮግራም እና ፕሮጀክት ምንድን ነው የሚለውን ልዩነታቸውን ለማየት እንሞክራለን። እንግዲህ ፕሮጀክት ስፔሲፊክ ጎል ያለው ለአንዴ ብቻ አንደርቴክ የሚደረግና በፊክስድ ፔሪድ ውስጥ ማለት ፊክስድ ፔሪድ ስንል ምንድነው ፓርቲኩላር ስታርት ዴት እና ኢንድ ዴት ያለው ነው ማለት ነው። ፕሮጀክት ግን ፕሮግራም ግን ከፕሮጀክት ምን ያለ ነው፣ ሰፋ ያለ ነው፣ ብሮድ የሆነ ነው። የተለያዩ ፕሮጀክቶችን በስሩ ይዛል ማለት ነው ፕሮግራም ማለት ነው። ስለዚህ ፕሮግራም ሰፋ ያለ ነው፣ ስፔሲፊክ ሳይሆን ብሮድ ነው ማለት ነው። ሶ እንግዲህ ሞስትሊ ፕሮጀክት ከፕሮግራም አነስ ያለ ነው ማለት ነው። ስለዚህ ብዙ ፕሮጀክቶች በአንድ ፕሮግራም ስር ሊኖሩ ይችላሉ ማለት ነው። ስለ ፕሮጀክት እና ፕሮግራም ይሄንን ካልን እንግዲህ ስለ ፕሮግራም እውነት የሆነው የትኛው ነው የሚለው ጥያቄያችን። ቢ ሲ እና ዲ ላይ ያሉት መልስ አይሆንም። እንግዲህ ፕሮግራም ኤ ግሩፕ ኦፍ አንሪሌትድ ፕሮጀክት አይሆንም። ፕሮግራም ምንድነው፣ ኤ ግሩፕ ኦፍ ሪሌትድ ፕሮጀክት ነው ማለት ነው። በስሩ የተለያዩ ፕሮጀክት ከዛ ፕሮግራም ጋር የተያያዙ ፕሮጀክቶችን በስሩ የያዘ ነው ማለት ነው ፕሮግራም። ሲል ያለውም ኤ ፓርት ኦፍ ቢግ ፕሮጀክት ይላል። ፕሮግራም ኢዝ ኤ ፓርት ኦፍ ቢግ ፕሮጀክት ይላል። ይሄ ሳይሆን መሆን የነበረበት ምንድነው፣ ኤ ፕሮጀክት ኢዝ ኤ ፓርት ኦፍ ቢግ ፕሮግራም ቢል መልስ ሊሆነን ይችል ነበር። ዲ ነን ነው የሚለው። ስለዚህ መልሳችን ለዚህ ጥያቄ ኤ ነው የሚሆነው ማለት ነው። ፕሮግራም እንግዲህ የተመሳሳይ የሆኑ ፕሮጀክቶችን በስሩ የያዘ ነው ማለት ነው። የተለያዩ ተመሳሳይ የሆኑ ፕሮጀክቶች ድምር ውጤት ነው ፕሮግራም ማለት ነው። ስለዚህ ፕሮግራም ኢዝ ኤ ግሩፕ ኦፍ ሪሌትድ ፕሮጀክትስ የሚለው ለዚህ ጥያቄ መልስ ይሆናል ማለት ነው። ኤል ያለው መልስ ይሆናል። ወደ አራተኛው ጥያቄ ስንመጣ ምንድን ነው የሚለው which one of the following entry mode is characterized with high risk, high return and high control ይላል። ኤ ላይሰንሲንግ፣ ቢ ፎሬን ዳይሬክት ኢንቨስትመንት፣ ሲ ጆይንት ቬንቸር፣ ዲ ኤክስፖርቲንግ ይላል። ይሄ እንግዲህ ከኢንትሪ ሞድ ጋር የሚገናኙ ጥያቄዎች ናቸው። እንግዲህ በሶስት ዘርፍ ከፍለን ልናያቸው እንችላለን ኢንትሪ ሞዶችን። ይሄ ኤክስፖርቲንግ የምንለው አለ፣ በስሩ ዳይሬክት እና ኢንዳይሬክት ኤክስፖርቲንግን የያዘ። እንደገና ላይሰንሲንግ፣ ፍራንቻይዚንግ እና ጆይንት ቬንቸርን የያዘው ደግሞ ኮንትራክቹዋል ሞድ ስር ልናካትተው እንችላለን። ኢንቨስትመንት ሞድ ስር ደግሞ ፎሬን ዳይሬክት ኢንቨስትመንት፣ ሆሊ ኦንድ ሰብሲጀሪ፣ እንደገና ደግሞ መርጀር አኪዩዜሽንን በዚህ ስር ልንከት እንችላለን ማለት ነው። ሶ ምርጫዎችን አንድ በአንድ ለማየት እንሞክር። እንግዲህ ላይሰንሲንግ የምንለው አንድ ፊርም ወይ ደግሞ አንድ ካምፓኒ ሌላ ሀገር ላይ ምንም አይነት
ሎካል ፕሮዳክሽኑን የሚሰራበትን ኢንቨስትመንት ሳያፈስ ወደዛ ገበያ የሚገባበት ሂደት ነው። ይሄም ምንድነው? አንድ የቴክኖሎጂ ወይ ደግሞ የሆነ የፎርሙላ ባለቤት ወይ ደግሞ ላይሰንሰሩ ሌላ ሀገር ላለ አንድ ሰው ለላይሰንሲው ማለት ነው ላይሰንሱን ያከራይለታል ማለት ነው፣ ይሰጠዋል። እዛ ሀገር ላይ እንዲያመርት ማኑፋክቸር እንዲያደርግ ማለት ነው። ሶ በዛ ምላሽ ደግሞ ለላይሰንሰሩ ላይሰንሲው ምን ይሰጠዋል ማለት ነው? ሮያሊቲ ፊ ይሰጠዋል ማለት ነው። ይሄ እንግዲህ በእኔ ፍቃድ ስራ ብሎ እሱ ባለው ፍቃድ እንደዚህ ስራ ብሎ የሚሰጠው ሂደት ነው ማለት ነው። ሶ እንግዲህ ላይሰንሲንግ ያው ይሄ ኢንዱስትሪያል ፕሮፐርቲ ወይ ኢንተሌክቹዋል ፕሮፐርቲ ራይቶችን እንዲጠቀም ለሌላ ማኑፋክቸረር የምንሰጥበት የፎሬን ኢንትሪ ሞድ ነው ማለት ነው። ይሄ ትሬድ ማርክ፣ ፓተንት፣ ኮፒራይታችንን እንዲጠቀም ማለት ነው። ሶ እንግዲህ በዛ ምላሽ ደግሞ ላይሰንሱን ለሚሰጠው አካል ሮያሊቲ ፊ ይከፈለዋል ማለት ነው። ጆይንት ቬንቸር ስንል ደግሞ ምንድነው? ሁለት ካምፓኒዎች እና ከሁለት በላይ የሆኑ ካምፓኒዎች አንድ ላይ መጥተው ጆይን የሆነ ፎርስ ፈጥረው ካምፓኒያቸውን የሚያቋቁሙበት ነው ማለት ነው። ሶ ጆይንት ቬንቸር ፓርትነርሺፕ ኦፍ ቱ ካምፓኒ ነው ማለት ነው። እንግዲህ ጆይንት ቬንቸርን አትራክቲቭ የሚያደርጉ ነገሮች ምንድን ናቸው? ለምሳሌ አሁን አንዳንድ ሀገሮች ለሌላ ሀገር ኢንቨስተር 100% ኦን እንዲያደርግ አይፈልጉም እነሱ ሀገር ላይ መጥቶ። ስለዚህ ያንን ገበያ መጠቀም የፈለገ ኢንቨስተር ምን ያደርጋል ማለት ነው? እዛ ሀገር ካለ ባለ ሀብት ጋር ለዛ ሀገር ዜጋ 51% ሰጥቶ ለራሱ ደግሞ 49%ን በመያዝ እዛ ገበያ ላይ መግባት ይችላል፣ ኢንተር ማድረግ ይችላል ማለት ነው። ሶ ጆይንት ቬንቸር የነዚህ ሁለቱ ካምፓኒዎች ፓርትነርሺፕ ነው ማለት ነው። ኤክስፖርቲንግ ስንል ደግሞ ቀጥታ ሲምፕል የሆነ ነው፣ ምንም ሪስክ የሌለው ነው። ቀጥታ ለሀገር ውስጥ ያመረትነውን ምርት ዳይሬክትሊ ወይ ደግሞ ኢንዳይሬክትሊ ሶስተኛ ወገን ገብቶም ሳይገባም ወደ ውጭ የምንልክበት ሂደት ነው ማለት ነው። እዛ ሀገር ምንም አይነት ፋብሪካ ሳናቋቁም ሀገር ውስጥ ያመረትነውን እቃ ወደ ውጭ የምንሸጥበት ሂደት ነው ኤክስፖርቲንግ የሚባለው። ስለዚህ ኤክስፖርቲንግም ጆይንት ቬንቸርም ላይሰንሲንግም ሪስካቸው አናሳ ነው ማለት ነው። ግን ፎሬን ዳይሬክት ኢንቨስትመንት ሪስኩ ሀይ ነው፣ ኮንትሮሉም ሀይ ነው፣ ትርፉም ሀይ ነው ከተሳካልን ማለት ነው። እኚህ ሪስኮች ከተቋቋምን ወይ ደግሞ ፌቨሬብል የሆነ ኤንቫይሮንመንት ከተፈጠረልን በዛው መጠን ሀይ ሪተርን ወይ ደግሞ ሀይ ፕሮፊት እናገኛለን ማለት ነው። ፎሬን ዳይሬክት ኢንቨስትመንት እንግዲህ ሙሉ በሙሉ ሌላ ሀገር ላይ ካምፓኒ አቋቁመን ምርታችንን አምርተን የምንሸጥበት ሂደት ነው ማለት ነው። ሪስኩ የሚበዛው ምንድን ነው? ካምፓኒያችን ላይ የሆነ ነገር ቢደርስ፣ ፖለቲካል ኢንስታቢሊቲ ቢፈጠር፣ ምክንያቱም እንዳለ ንብረታችን ካምፓኒያችን ያለው ሌላ ሀገር ላይ ስለሆነ የተለያዩ ኤክስተርናል ፎርሶች ያንን ካምፓኒ እንዳይሰራ ቢያደርጉት ሙሉ ለሙሉ ካምፓኒያችንን ልናጣ እንችላለን ማለት ነው። ስለዚህ በጣም ትልቅ ሪስክ ያለው የኢንትሪ ሙድ የትኛው ነው ማለት ነው? ፎሬን ዳይሬክት ኢንቨስትመንት ነው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ቢ ይሆናል ማለት ነው። አምስተኛው ጥያቄ ስንመጣ which of the following describe diversification ይላል። ኒው ፕሮዳክት ኢን ኒው ማርኬት፣ ቢ ኒው ፕሮዳክት ኢን ኤግዚስቲንግ ማርኬት፣ ሲ ኤግዚስቲንግ ፕሮዳክት ኢን ኤግዚስቲንግ ማርኬት፣ ዲ ኤግዚስቲንግ ፕሮዳክት ኢን ኒው ማርኬት ይላል። እንግዲህ ዳይቨርሲፊኬሽን የምንለው ምንድን ነው ስንል አንድ ስትራቴጂ ነው ዳይቨርሲፊኬሽን። ያ ስትራቴጂ ደግሞ ምንድን ነው ስንል አዲስ ፕሮዳክቶችን ለአዲስ ገበያ በማቅረብ ራሳችንን የምናሳድግበት ሂደት ነው ማለት ነው። ካምፓኒው አዳዲስ ማርኬቶች ላይ አዳዲስ ፕሮዳክቶችን እያስገባ ካምፓኒውን የሚያሳድግበት ሂደት ነው ማለት ነው ዳይቨርሲፊኬሽን የምንለው። እንግዲህ ዳይቨርሲፊኬሽን ሪስካችንንም ለመቀነስ የሚረዳን አንድ የግሮዝ ስትራቴጂ ሂደት ነው ማለት ነው። ይሄም ምንድነው? ፕሮዳክታችንን አዲስ ፕሮዳክት እያመረትን አዲስ ገበያን በተመሳሳይ ሰዓት የምንቋቋምበት የምንገባበት ሂደት ስለሆነ ማለት ነው። ስለዚህ ዳይቨርሲፊኬሽን ከምን ጋር ነው የሚገናኘው ማለት ነው? ከአዳዲስ ፕሮዳክቶችን ለአዲስ ገበያ ከማቅረብ ጋር ነው ማለት ነው ዲስክራይብ የሚያደርገው። ስለዚህ ለዚህ ጥያቄ መልሳችን ኤ ይሆናል ማለት ነው።
ይሄ የሚሆነው ምንድነው? ይሄ ኒው ፕሮዳክት ኢን ኒው ማርኬት ነው ማለት ነው። ስለዚህ ዳይቨርሲፊኬሽን ኮንሰፕቱ ራሱ ካምፓኒው አዲስ ፕሮዳክት ላይ ብቻ ሳይሆን አዲስ ገበያንም ኤክስፕሎር ከማድረግ ጋር ይያያዛል ማለት ነው። አዳዲስ ገበያዎችንም ኤክስፕሎር እያደረግን ወደዛ ዳይቨርሲፋይ እያደረግን እንደገና ደግሞ አዳዲስ ፕሮዳክቶችንም ለዛ ገበያ እያቀረብን የካምፓኒውን ግሮዝ የምናሳድግበት ስትራቴጂ ነው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ኤ። ወደ ስድስተኛው ጥያቄ ስንመጣ ዶሜስቲክ ማርኬቲንግ ኤንድ ኢንተርናሽናል ማርኬቲንግ አር ሲሚላር ኢን ኦል ኤክሴፕት ይላል። አፕሊካቢሊቲ ኦፍ ማርኬቲንግ ፕሪንሲፕል፣ ቢ ታስክ ኦፍ ማርኬቲንግ አክቲቪቲ፣ ሲ ኮፒንግ ዊዝ ማርኬቲንግ ኢንቫይሮንመንት፣ ዲ አፕሊካቢሊቲ ኦፍ ማርኬቲንግ ኮንሰፕት ይላል። ይሄ እንግዲህ ዶሜስቲክ ማርኬት እና ኢንተርናሽናል ማርኬቲንግ በሁሉም ይመሳሰላሉ፣ ግን በምንድን ነው ላይመሳሰሉ የሚችሉት ነው የሚለው ጥያቄው። እንግዲህ ዶሜስቲክ ማርኬቲንግ የምንለው በአንድ ሀገር ድንበር ውስጥ የምንሰራው የማርኬቲንግ አክቲቪቲ ነው ማለት ነው። ዌራስ ኢንተርናሽናል ማርኬቲንግን ከዛ ካለንበት ድንበር ውጭ ኢንጌጅ የምናደርግበት የማርኬቲንግ አክቲቪቲ ነው ኢንተርናሽናል ማርኬቲንግ የምንለው። ሶ እንግዲህ ዶሜስቲክ ማርኬቲንግ በአብዛኛው ተመሳሳይ ቋንቋ፣ ተመሳሳይ ካልቸር፣ ማርኬቱም ሆሞጂኒየስ ነው። እንደገና ደግሞ ተመሳሳይ ወይ ደግሞ አንድ የሆነ ከረንሲ ነው የምንጠቀመው። እንደገና ገቨርንመንት ኢንተርቬንሽን አናሳ ነው፣ ምክንያቱም ታሪፎች ምናምን ስለማይኖሩ ማለት ነው። ፖለቲካል ወይ ደግሞ ኤክስተርናል ኢንቫይሮንመንቱም በጣም ስቴብል ነው ማለት ነው። ኢንተርናሽናል ማርኬቲንግ ላይ ግን ብዙ ቋንቋዎች አሉ፣ ምክንያቱም ከአንድ ድንበር ውጭ ኢንጌጅ የሚደረግ የማርኬቲንግ አክቲቪቲ ስለሆነ ማለት ነው። ብዙ ሀገሮች አሉ፣ ብዙ ካልቸሮች አሉ። ማርኬቱም በጣም የተለያየና ፍራግመንትድ የሆነ ነው። ብዙ አይነት ካረንሲዎች ልንጠቀም እንችላለን። እንደገና ደግሞ ይሄ የገቨርንመንት ኢንተርቬንሽን እንደገና በታሪፍ በታክስ በእንደዚህ አይነት ነገሮችም ኦብስታክሎች ያሉበት ነው ማለት ነው። እንደገና ኢንተርናሽናል ማርኬቲንግ ላይ ትልቁ ምንድን ነው? በኤክስተርናል ኢንቫይሮንመንቶች በጣም አፌክት ይደረጋል ማለት ነው። እኚህ ፔስት አናሊሲስ የምንላቸው ፖለቲካል፣ ሌጋል፣ ኢኮኖሚካል፣ ሶሻል እና ቴክኖሎጂካል ኢንቫይሮንመንት በጣም አፌክት የሚያደርጉት ነው ማለት ነው። ስለዚህ ዶሜስቲክ ማርኬቲንግ እና ኢንተርናሽናል ማርኬቲንግን በጣም የሚለያቸው ትልቁ ነገር ምንድን ነው? ማርኬቲንግ ኢንቫይሮንመንት ነው ማለት ነው። ይሄ ማርኬቲንግ ኢንቫይሮንመንት እንግዲህ ምንድን ነው? ተመሳሳይ ካልቸር፣ ተመሳሳይ ሀገር፣ ተመሳሳይ እንትን ውስጥ ይሄ ኢፌክቱ አናሳ ነው ማለት ነው ማርኬቲንግ ኢንቫይሮንመንት። ዌራስ ኢንተርናሽናል ማርኬቲንግ ላይ ግን ፖለቲካል ኢንስታቢሊቲ ካልቸሩ በጣም የተለያየ ስለሆነ በጣም አፌክት ያደርገዋል ማለት ነው። ስለዚህ ኢንተርናሽናል ማርኬቲንግ ቢያንስ በሁለት ኤክስተርናል ፋክተሮች እና ከዛ በላይ በሆኑ ፋክተሮች አፌክት ሊደረግ ይችላል ማለት ነው። ኤሌ ያለው ምንድን ነው የሚለው አፕሊካቢሊቲ ኦፍ ማርኬቲንግ ፕሪንሲፕል። እንግዲህ ኢንተርናሽናል ላይም ዶሜስቲክ ላይም የምንጠቀመው ማርኬቲንግ ፕሪንሲፕል ተመሳሳይ ነው። ታስኮቹም ተመሳሳይ ናቸው። ማርኬቲንግ ኮንሰፕቱም ተመሳሳይ ነው። የሚለየው ግን በጣም አፌክት የሚደረጉት በምንድን ነው ማለት ነው? በማርኬቲንግ ኢንቫይሮንመንት ስለሆኑ ከዛ ጋር ኮፕ ለማድረግ ሁለቱ የሚጠቀሙበት ወይ ደግሞ አፌክት የሚደረጉበት ዲግሪ ስለሚለያይ ኢንተርናሽናል ማርኬቲንግ እና ዶሜስቲክ ማርኬቲንግን በጣም የሚያለያያቸው ትልቁ ነገር ማርኬቲንግ ኢንቫይሮንመንት ነው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ ሰባተኛው ጥያቄ ስንመጣ ምንድን ነው የሚለው ዘ ሪኳየርመንትስ ሪሌቲንግ ቱ ዘ ጆብ አር ተርምድ አዝ ኤ ጆብ ስፔሲፊኬሽን፣ ቢ ጆብ ዲስክሪፕሽን፣ ሲ ትሬኒንግ፣ ዲ ዲቨሎፕመንት ይላል። እንግዲህ ይሄ ጥያቄ ስራውን ለመስራት ከሚያስፈልጉት ሪኳየርመንቶች ምን ብለን እንጠራለን ነው የሚለው። እንግዲህ ጆብ ዲስክሪፕሽን እና ጆብ ስፔሲፊኬሽን የምንላቸው የጆብ አናሊሲስ አውትካም ናቸው። ጆብ አናሊሲስ ማለት ስለ እያንዳንዱ ኦርጋናይዜሽን ውስጥ ስላሉ ፖዚሽኖች ኢንፎርሜሽን ጋዘር የምናደርግበት ነው። ያ ኢንፎርሜሽን እንግዲህ አንድ ስራ ለመስራት ምን አይነት ነገሮች ያስፈልጋሉ የሚለውን ማለት ነው። በተለያየ አይነት መንገድ ኢንፎርሜሽን የምንሰበስብበት ሂደት ነው ጆብ አናሊሲስ የሚባለው። እንግዲህ የጆብ አናሊሲስ አውትካም ጆብ ስፔሲፊኬሽን እና ጆብ ዲስክሪፕሽን ነው። ጆብ ዲስክሪፕሽን የምንለው ምን ይሰራል፣ ምን ሪስፖንሲቢሊቲ፣ ያ ፖዚሽን ማለት ነው። ፖዚሽኑ ምንድን ነው የሚሰራው፣ የት ነው የሚሰራው፣
እንዴት ነው የሚሰራው የሚሉትን ነገሮች በተጻፈ መንገድ ስፔሲፋይ የሚያደርጉልን ናቸው ማለት ነው። ጆብ ዲስክሪፕሽን እንግዲህ ስራውን ነው እንጂ ዲስክራይብ የሚያደርግልን ኢምፕሎዩን አይደለም። ያ ፖዚሽን ምን ስራ ይሰራበታል፣ ዋት፣ ዌን፣ ዌር እና ሃው የሚሉትን ጥያቄዎች በሪትን ስቴትመንት የምንጠቀምበት ነው ማለት ነው። ስለዚህ እንግዲህ የሚሰራውን ስራ ምን ሪስፖንሲቢሊቲ፣ ኮንዲሽኑን በምን አይነት ሁኔታ ኮንዲሽኖች ውስጥ ነው፣ በምን አይነት ኢንቫይሮንመንት ነው ስራው የሚሰራው የሚለውን ከስራው ጋር የተያያዙ ነገሮችን ብቻ ብሪፍሊ ዲስክራይብ የሚያደርግልን ተርም ነው ማለት ነው ጆብ ዲስክሪፕሽን። ስለዚህ ጆብ ዲስክሪፕሽን ስራውን ነው የሚገልጸው። ጆብ ስፔሲፊኬሽን ስንል ደግሞ ስራውን ለመስራት የሚያስፈልገውን ኳሊቲ ወይ ኤክስፒሪየንስ ወይ ሪኳየርመንት የሚገልጽልን ነው ማለት ነው። ያንን ስራ ለመስራት ምን አይነት ኳሊፊኬሽን ያስፈልጋል፣ ቢኤ ዲግሪ ነው፣ ማስተርስ ነው፣ ወይ ደግሞ ምን ያህል ኤክስፒሪየንስ ያስፈልጋል፣ ምን አይነት ሌሎች ስኪሎች ስራውን ለመስራት ያስፈልጋል የሚለውን ነገሮች ሚይዝልን ነው ማለት ነው። ስለዚህ ጆብ ስፔሲፊኬሽን ጆብ ሆልደሩን ወይ ደግሞ ኢምፕሎይውን ነው የሚገልጸው፣ ወይራስ ጆብ ዲስክሪፕሽን ደግሞ ስራውን ነው የሚገልጸው ማለት ነው። ትሬኒንግ እና ዲቨሎፕመንት ስንል እንግዲህ ትሬኒንግ አሁን ላለንበት ፖዚሽን የሚሰጥ ስኪል እና ኖሌጅን የምናሳድግበት አክት ነው። ዌራስ ዲቨሎፕመንት ደግሞ ለሎንግ ተርም አሁን ላለንበት ፖዚሽን ሳይሆን ለፊውቸር ማኔጀሪያል ፖዚሽን የሚሰጥ ትሬኒንግ ነው ማለት ነው። ስለዚህ ትሬኒንግ አሁን ላለንበት ፖዚሽን ብቻ የሚሰጥ ነው። ዌራስ ዲቨሎፕመንት ግን ለፊውቸር ነው፣ ወደ የኬሪየር ዲቨሎፕመንት ላይ ሰራተኞችን ወደ ማኔጀሪያል ሰክሰሽን ላይ ፕሮሞት ለማድረግ ስንፈልግ ምንሰጠው አይነት የትሬኒንግ ሂደት ነው ማለት ነው። ስለዚህ the requirements relating to the job termed as a job specification ይሆናል ማለት ነው። ስራውን ለመስራት የሚያስፈልጉ ሪኳየርመንቶች፣ ሚኒመም ኳሊቲ፣ ሚኒመም ኳሊፊኬሽን፣ ኤክስፒሪየንስ እንዳለ ጆብ ስፔሲፊኬሽን ተብለው ይጠራሉ ማለት ነው። ስለዚህ መልሳችን ኤ ይሆናል። ወደ 8ኛው ጥያቄ ስንመጣ a legal form of business ownership which has a limited liability and a separate legal entity is ይላል። a corporation፣ b proprietorship፣ c partnership፣ d the creditor ይላል። እንግዲህ ሌጋል ፎርምስ ኦፍ ቢዝነስ ፎርም ሲደረግ በህጋዊ ማዕቀፍ በሶስት አይነት ሁኔታዎች ፎርም ሊደረግ ይችላል። አንደኛው በፕሮፕራይተርሺፕ ነው። ይሄ ማለት በሲንግል ኦነር ፎርም የሚደረግ ቢዝነስ ነው። ስለዚህ በሲንግል ኦነር ስለሆነ ፎርም የሚደረገው አንሊሚትድ ሊያቢሊቲ ነው ያለው። ሁሉንም ዲሲሽን፣ ሁሉንም ፕሮፊት ያ ፐርሰናል ኢንዲቪዥዋል ይሄ ብቻውን ፎርም ያደረገው ሲንግል ኦነር ይወስዳል ማለት ነው። ስለዚህ ሊያቢሊቲ ማለት ምንድነው? ፋይናንሻል ኦብሊጌሽን ሊሆን ይችላል ወይ ደግሞ የተለያዩ ኦርጋናይዜሽኑ የሚጠበቅበት ኦብሊጌሽኖች ሊሆኑ ይችላሉ። ስለዚህ ይሄን ኦብሊጌሽን እንግዲህ አንሊሚትድ ሊያቢሊቲ ነው ማለት ነው ፕሮፕራይተርሺፕ ላይ። ፓርትነርሺፕ ላይ ደግሞ ሁለት እና ከዛ በላይ የሆኑ ኢንዲቪዥዋሎች አንድ ላይ ሪሶርሳቸውን አንጥተው ቢዝነስ ኦን ሲያደርጉ ነው ማለት ነው። እዚህኛው ላይም ሊያቢሊቲው አንሊሚትድ ነው። ምክንያቱም ፋይናንሻል ኦብሊጌሽንም ቢሆን እንደገና ደግሞ የተለያዩ ክሌሞች አሴቱ ላይም ቢነሱ አንሊሚትድ የሆነ ሊያቢሊቲ ነው ያላቸው ማለት ነው ፓርትነርሺፕም። ዌራስ ኮርፖሬሽን ግን ምንድነው? በስቶክ ሆልደሮች ወይ በሼር ሆልደሮች የሚተዳደርና ሊሚትድ ሊያቢሊቲ ነው ያለው ማለት ነው። ምክንያቱም ተጠያቂነታቸው አናሳ ስለሆነ ብዛት ስላላቸው በስቶክ ሆልደር በቼርማን የሚተዳደር ስለሆነ ማለት ነው። ሶ a legal form of business ownership which has limited liability and separate legal entity is ምን ይሆናል ማለት ነው? ኤ ኮርፖሬሽን ይሆናል ማለት ነው። 9ኛው ጥያቄ ስንመጣ ምንድነው የሚለው? which one of the following is not cause of small business failure ይላል። ኤ inadequate management፣ B inadequate finance፣ C the days of entrepreneur፣ D improper usage of research ይላል። እንግዲህ ይሄ ደግሞ ኢንተርፕረነርሺፕ ላይ ያለ ጥያቄ ነው። እንግዲህ ስሞል ቢዝነስ ምንለው ምንድነው ስንል መጀመሪያ ስሞል ቢዝነስ በትንሽ ሰዎች ተቋቁሞ የሚሰራ የቢዝነስ አይነት ነው ማለት ነው።
ያው በእኛ ሀገር ደረጃውን ከ6 እና ከዛ በታች በሆኑ ሰዎች በተወሰነ ካፒታል የሚሰራ ቢዝነስ ነው ስሞል ቢዝነስ የምንለው። እንግዲህ ስሞል ቢዝነሶች ሰክሰስም ፌለሪቲም ያጋጥማቸዋል። ሶ ለስሞል ቢዝነስ ፌለሪቲ ምክንያት የሚሆኑት ነገሮች አንደኛው ኢናዲኩዌት ማኔጅመንት ነው። ምንድነው? ማኔጅመንት ስኪላቸው አናሳ ከሆነ ስሞል ቢዝነሱ ፌል ሊያደርግ ይችላል። እንደገና ደግሞ የፋይናንስ እጥረት ኢናዲኩዌት ፋይናንስ ሾርቴጅ ኦፍ ፋይናንስ ማለት ነው። ወይ ደግሞ ፋይናንሱም ኖሮ ኢምፕሮፐርሊ ዩዝም ካደረጉት ያንን ፋይናንስ ስሞል ቢዝነሱ ፌል ሊያደርግ ይችላል ማለት ነው። ሌላው ደግሞ የስሞል ቢዝነስ ፌለር ምንድነው? ሌላ ኮመን የሆኑ ኢረሮች አሉ። አሁን ለምሳሌ እነ ኒግሌክት ምንድነው? ኦነሩ ምንም አይነት ለስራው ኢንቴንሽን ማይኖረው ከሆነ፣ ፍራውድ ራሱን የሚያጭበረብሩ አካሎች ቢዝነሱ ላይ ካሉ፣ እንደገና ደግሞ ይሄ ዲዛስተሮች አሉ አይደል? ያልተገመቱ አንፎርሲን የሆኑ ሃፕኒንጎችም ያንን ቢዝነስ ለምሳሌ እንደ መዘረፍ ሊሆን ይችላል፣ እሳት ሊሆን ይችላል፣ ሃሪኬን ሊሆን ይችላል። ያልተጠበቁ አይነት አደጋዎችም ቢዝነሱን ፌል እንዲያደርግ ሊያደርጉት ይችላሉ ማለት ነው። በዋናነት ግን ስሞል ቢዝነስ ፌል እንዲያደርግ የሚያደርጉት ችግሮች ምክንያቶች ምንድናቸው? ኢናዲኩዌት ማኔጅመንት፣ ኢናዲኩዌት ፋይናንስ እና ኢምፕሮፐር ዩዜጅ ኦፍ ሪሰርስ ናቸው ማለት ነው። ስለዚህ ያልሆነው ፌለር ያልሆነው የትኛው ነው ስለሚል ለዚህ ጥያቄ መልሳችን ሲ ይሆናል ማለት ነው። ዘ ዴዝ ኦፍ ኢንተርፕረነር ማለት ነው። ምክንያቱም ስሞል ቢዝነስ በአንድ ሰው ብቻ ላይ ራን ላይ ይደረግ ይችላል ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። 10ኛው ጥያቄ ስንመጣ ምንድነው የሚለው? when we develop a simplex table to solve maximization linear programming model that involve constraint with algebraic sign of is equal to the basic variable in initial table are all a surplus variable, b slack variable, c artificial variable እና d decision variable ይላል። እንግዲህ በሲምፕሌክስ ቴብል ሚኒማይዜሽን ወይ ደግሞ ማክሲማይዜሽን ስንሰራ ለሊኒየር ፕሮግራሚንግ ፕሮብሌማችን 3 ቫሪያብሎችን እንጠቀማለን። ዲሲሽን ቫሪያብል የምንለው ይሄ x1 x2 ብለን የምናስቀምጣቸው አንኖን የሆኑ ቫሪያብሎች ናቸው። ግን ሶሉሽን ላይ የምናስቀምጣቸው ሶሉሽኑን ምንፈልግለት የኤክስ1 ምን ያህል አማውንት ነው፣ የኤክስ2 ምን ያህል አማውንት ነው የሚለውን ምንፈልገው አንኖን ቫልዩ ነው ማለት ነው ዲሲሽን ቫሪያብል። ስላክ ቫሪያብል የምንለው ደግሞ ስላክ ስንል ምንድነው? አንደር ዩቲላይዝድ ወይ ደግሞ አንዩዝድ ወይ አይድል የሆነ ሪሰርስ ዲስክራይብ የሚያደርግልን ነው ማለት ነው። ሶ ስላክ ቫሪያብል የምንጠቀመው ማክሲማይዜሽን ላይ ነው። እንደገና ደግሞ ማክሲማይዜሽን ላይ ሌዛን ኦር ኢኳል ቱ ኮንስትሬንት ሲኖር ነው ስላክ ቫሪያብል የምንጠቀመው ማለት ነው። ስላክ ቫሪያብል እንዳልኳችሁ አንዩዝድ ሪሶርስን የሚገልጽ ነው ማለት ነው። ሰርፕለስ ደግሞ ምንድነው? ከቃሉም እንደምንረዳው ኤክሰስ ሪሶርስ ስንጠቀም ነው። ያንን ደግሞ ሚኒማይዜሽን ወይ ደግሞ ግሬተር ዛን ኦር ኢኳል ቱ ሳይን ላይ ነው የምንጠቀመው ማለት ነው። እንግዲህ የምንጠቀመው ስላችሁ መጀመሪያ የተሰጡንን ኢንኢኳሊቲ ወደ ስታንዳርድ ፎርም ወደ ኢኳሊቲ ስለምንቀይር በስላክ ቫሪያብል ጊዜ ኤስ1ን እንደምራለን፣ በሰርፕለስ ቫሪያብል ጊዜ ደግሞ ኤስ1ን እንቀንሳለን ወደ ኢኳሊቲ ለመቀየር ማለት ነው። አርቲፊሻል ቫሪያብል የምንለው ደግሞ ይሄን የምንጠቀመው ኮንስትሬንታችን በኢኳሊቲ ሳይን ሲሰጠን ነው ማለት ነው። ሶ እንግዲህ ይሄን በሚቀጥለው ቪዲዮ ከነ አሰራሩ ጭምር ስለማሳያችሁ ኦፕሬሽን ሪሰርች ላይ ያዘጋጀው ጥያቄ ስላለ እሱ ላይ በደንብ አብራራላችኋለሁ ማለት ነው። ስለዚህ በሲምፕሌክስ ቴብል ላይ አልጄብሪክ ሳይኑ ኢዝ ኢኳል ቱ ከሆነ የምንጠቀመው አርቲፊሻል ቫሪያብል ነው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ሲ አርቲፊሻል ቫሪያብል ይሆናል ማለት ነው። እንግዲህ ክቡራን የቻናላችን ቤተሰቦች ቻናሉን ላይክ ማድረግ ሰብስክራይብ ማድረግ እንዳረሱ፣ እንዲሁም ደግሞ ሌላ እንዲሰራላችሁ የምትፈልጉት ጥያቄዎች ካሉ ኮሜንት ላይ አስቀምጡልኝ። ወደ 11ኛው ጥያቄ ስንሄድ ምንድነው የሚለው? ዱሪንግ ኦፕሬሽን ሪሰርች ሞዴሊንግ which of the following refers to the restriction on the value of the decision variables ይላል። A objective function፣ B constraint፣ C decision variable፣ D parameter፣ E none of the above ይላል።
እንግዲህ እኚህ የሊኒየር ፕሮግራሚንግ ኮምፖነንቶች ናቸው የተዘረዘሩት። ከነዛ መካከል ሪስትሪክሽንን የሚገልጸው የትኛው ነው የሚለው እንግዲህ ኦብጀክቲቭ ፈንክሽን ስንል የማኔጅመንቱ ጎል ነው። ማክሲማይዜሽን ፕሮፊት ሊሆን ይችላል ወይ ደግሞ ሚኒማይዜሽን ኦፍ ኮስት ሊሆን ይችላል። ዲሲሽን ቫሪያብል የምንላቸው ደግሞ ቅድም እንዳልኳችሁ አንኖን ቫልዩ ነው። ዲሲሽን ሜከሩ ያላወቃቸው ግን ፈልጎ ደግሞ ሶልቭ አድርጎ የሚያገኛቸው ቫሪያብሎች x1 x2 ብለን የምንጠራቸው ናቸው ማለት ነው። ዌራስ ፓራሜትር ስንል ደግሞ እኚህ ኮፊሸንቶቹን ነው የሚገልጸው። እኚህ ፊክስድ ቫልዩ እና ሰርቴን የሆኑ አማውንቶችን ነው። ኮንስትሬንት ስንል ደግሞ ምንድነው? ሊሚቴሽን ወይ ደግሞ ሪስትሪክሽን ለፕሮብሌሙ ያሉት ሊሚቴሽኖች ወይ ሪስትሪክሽኖች ናቸው። ለምሳሌ የሪሶርስ ሪስትሪክሽን ሊሆን ይችላል፣ ኢንዲቪጁዋል ሪስትሪክሽን ሊሆን ይችላል። ይሄ ያለን ሮ ማቴሪያል ይሄን ብቻ ነው መጠቀም የምንችለው፣ የፕላንት ካፓሲቲው ሊሆን ይችላል፣ ሌበር ሃውር ሊሆን ይችላል። እኚህ እንግዲህ ለዛ ፕሮብሌም ሊሚቴሽን ወይ ደግሞ ሪስትሪክሽኖቹን ነው ኮንስትሬንት ብለን የምንጠራቸው ማለት ነው። ስለዚህ ወደ ጥያቄው ስንመጣ እንግዲህ በሊኒየር ፕሮግራሚንግ ሪሰርች ሞዴሊንግ ላይ ምንድነው ሪስትሪክሽን ኦን ዘ ቫልዩ ኦፍ ዘ ዲሲሽን ቫሪያብል የትኛውን ይገልጻል ማለት ነው? ኮንስትሬንት ነው ማለት ነው። እንደዛ ብለን የምንጠራው እንዳልኳችሁ ኮንስትሬንት ምንድነው? ከዚህ በላይ መጠቀም አችልም ወይ መጠቀም የምችለው ይሄን ያህል ብቻ ነው። ይሄ ምንድነው? ያለን ሪሶርስን አቬላቢሊቲውን የሚገልጹልን ናቸው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ቢ ኮንስትሬንት ይሆናል ማለት ነው። ወደ 12ኛው ጥያቄ ስንመጣ if a worker has a few absences 12ኛው ጥያቄ ጋር ስንመጣ if a worker has few absences his supervisor might give him a high rating in all other areas of work. This is an example of blank bias in ፐርፎርማንስ አፕራይዛል ይላል። ኤ ሃሎ ኢፌክት፣ ቢ ሴንትራል ቴንደንሲ፣ ሲ ሊኒየንሲ ኦር ስትሪክትነስ፣ ዲ ስቴሪዮታይፒንግ ይላል። እንግዲህ ይሄ ጥያቄ ከፐርፎርማንስ አፕራይዛል ጋር የሚገናኝ ነው። እንግዲህ ፐርፎርማንስ አፕራይዛል የሰራተኞችን ፐርፎርማንስ ሜጀር የምናደርግበት ነው። ከሴት ካደረግነው ስታንዳርድ ጋር ሰራተኞቹ እንዴት ኢቫሉዌት እናደርጋለን? ምክንያቱም ያስቀመጥነው ሴት ስታንዳርድ አለ፣ የሰሩት ስራ ጋር ኮምፔር እያደረግን ሰራተኞችን ሬት የምናደርግበት መንገድ ነው ፐርፎርማንስ አፕራይዛል። ሶ ይሄ ፐርፎርማንስ አፕራይዛል እንግዲህ ሊሚቴሽኖች አሉት። ይሄ ጥያቄ ከዛ ሊሚቴሽኖች ጋር ነው የሚያያዘው። ብዙ አይነት ቢያዞች ይፈጠራሉ ይሄን የሰራተኛን ፐርፎርማንስ በምንሞላ ሰዓት ማለት ነው። የመጀመሪያው ሊኒየንሲ ወይ ስትሪክትነስ ነው። ይሄ ማለት ምንድነው? በጣም ሊኒየንት የሆኑ ማናጀሮች ወይ ቦሶች ይሄን ነገር ሲሞሉ በጣም ወጋ አጥብቀው ቸልተኛ ሆነው ስለሚሞሉ ሊኒየንሲ የምንላቸው ሰራተኞችን ዝም ብለው ያለ አቅማቸውም ሬት ሊያደርጉ ይችላሉ። ዌራስ አንዳንዶች ደግሞ ስትሪክት ይሆናሉ። በዛ ሰዓት ስትሪክት በሚሆኑ ሰዓት እድገት ማግኘት ያለበትን ሰራተኛ ሊያሳጡት ይችላሉ ማለት ነው። ስለዚህ ይሄ አንዱ ቢያዝ ነው ሊኒየንሲ እና ስትሪክትነስ። ይሄ ደግሞ ምንድነው? አንዳንዶች በጣም ያከራሉ፣ አንዳንዶች ላላ አድርገው ይሰራሉ። ይሄ አንዱ ሊሚቴሽን ነው። ሁለተኛው ሴንትራል ቴንደንሲ ነው። ሴንትራል ቴንደንሲ ስንል ደግሞ ሁሉንም ሰራተኛ ምንድነው እኩል አድርገን አቨሬጅ ነጥብ መስጠት ማለት ነው። ለሁሉም ተመሳሳይ ነጥብ። ከዛ በላይም እኮ ፐርፎርም ያደረገ ሊኖር ይችላል፣ በታችም ፐርፎርም ያደረገ ሊሆን ይችላል። ግን ለሁሉም ሰራተኛ በአቨሬጅ ነጥብ ሬት ማድረግ ሴንትራል ቴንደንሲ ኢረር እንለዋለን። ሌላው ደግሞ ምንድነው? ስቴሪዮታይፒንግ ነው። ስቴሪዮታይፒንግ እንግዲህ ማናጀሮች አንዳንዴ በጀንደር፣ በሬስ፣ በኤጅ በእንደዚህ አይነት መለያዎች ሬቲንጋቸውን ሲሰሩ ነው። ይሄ መድሎ እያደረጉ በጾታ ወይ ደግሞ ይሄ በሬስ፣ በዘር እንደገና ደግሞ በእድሜ አፌክት ተደርገው ሰራተኞችን ሬት ሲያደርጉ ነው ማለት ነው። የሚፈልጉትን ጾታ አሪፍ ነጥብ ይሰጣሉ ወይ የነሱ ዘር የሆነውን ጥሩ ነጥብ ይሰጣሉ፣ ሌላውን ደግሞ ይጎዳሉ። ስለዚህ ይሄም አንዱ አፌክት ያደርጓል ማለት ነው። ስቴሪዮታይፒንግ የምንለው እንግዲህ በተለያዩ አይነት በጀንደር፣ በሬስ እና በኤጅ ሰራተኞችን ሬት ስናደርግ መድሎ ማድረግን የሚገልጽ ኢረር ነው ማለት ነው። ሃሎ ኢፌክት ደግሞ የምንለው ምንድነው? አንድን ኢምፕሬሽን ብቻ እያዩ
የሆነ አይነት ኢምፕሬሽን ወስደው ያንን ሰውዬ ሙሉ ለሙሉ ትንሽ ቀሪ ካለበት በቃ ይሄ በጣም ጎበዝ ሰራተኛ ነው የሆነች መጀመሪያ ላይ ባዩት ኢምፕሬሽን የሰራተኛውን ሙሉ ፐርፎርማንስ በዛ ሬት ሲያደርጉ ነው ሃሎ ኢፌክት የምንለው ማለት ነው። ስለዚህ ወደ ጥያቄው ስንመጣ እንግዲህ if a worker has few absence his supervisor might give him a high rating in all areas of work. This is an example of blank bias in performance appraisal ይላል። እንግዲህ ትንሽ ቀሪ ስላለበት ብቻ ሃይ ሬቲንግ ሰጥቶታል በሁሉም የስራ ድርሻዎች ላይ ማለት ነው። ስለዚህ እንዲህ አይነት ቢያዝ ሃሎ ኢፌክት እንለዋለን ማለት ነው። ሶ ለዚህ ጥያቄ መልሳችን ሃሎ ኢፌክት ይሆናል ማለት ነው። ወደ 14ኛው ጥያቄ ስንመጣ ምንድነው የሚለው why do projects need a project feasibility study ይላል። A in order to ensure you have enough people to work on the project. B to provide detailed information on the budget required for the project. C to provide accurate information as to whether the project will succeed. D to conduct research on your competitors ይላል። እንግዲህ ፊዚቢሊ ወይ ደግሞ ፕሮጀክት ፊዚቢሊቲ ስተዲ የምንለው ምን ማለታችን ነው? አዲስ ቢዝነስ ሊሆን ይችላል፣ አዲስ ፕሮዳክት ሊሆን ይችላል፣ ኮምፒውተሮቻችንን ለመጣል ሊሆን ይችላል። የተለያዩ ፕሮጀክቶችን ኮንሲደር ስናደርግ መጀመሪያ ፊዚቢሊቲ ስተዲ ኮንዳክት መደረግ አለበት ማለት ነው። ፊዚቢሊቲ ስተዲ እንግዲህ አሰስ የሚያደርገው ምንድነው? የዛን ፕሮጀክት ሰክሰስ ይሆናል ወይስ አይሆንም የሚለውን ነው የሚገልጸው ማለት ነው። ሶ ይሄን ለማወቅ ደግሞ ኤክስፔክትድ ኮስቱንና ይሄ ፊውቸር ቤኔፊቱን ከግምት ውስጥ አስገብተን ያ ፕላን መሬት ላይ ቢወርድ ያዋጣል አያዋጣውም የሚለውን አሰስመንት ምንሰራበት ነው ማለት ነው። ስለዚህ ፊዚቢሊቲ ስተዲ በቀላሉ ምን ማለታችን ነው? አሰስመንት ኦፍ the practicality of proposed plan or project ማለት ነው። ፕራክቲካሊቲውን መሬት ላይ ብናወርደው አዋጭ ነው አይደለም የሚለውን አሰስ ምናደርግበት ፕሮሰስ ነው ፊዚቢሊቲ ስተዲ የምንለው ማለት ነው። ስለዚህ ፊዚቢሊቲ ስተዲ ሪስኮች ካሉ እንደገና ደግሞ ጥቅምና ጉዳቱን መጀመሪያ ማናጀሮችን ምን እንዲያደርጉ ቤኔፊቶቹን እንዲያዩ ያግዛል ማለት ነው። ምን አድቫንቴጅ አለው ምን ዲስአድቫንቴጅ አለው ፕሮጀክቱን መሬት ላይ ብናወርድ፣ እንደገና ደግሞ ምን ያህል ታይም ይወስድብናል፣ ምን ያህል ካፒታል ያስፈልገናል የሚለውን እና የተለያዩ ሪስኮችን ቀድሞ ለማወቅ የሚጠቀሙበት ነው ማለት ነው። ሶ እንግዲህ ፊዚቢሊቲ ስተዲ ሙሉ ለሙሉ ዲዛይን የሚደረገው ዲሲሽን ሜከሮቹ ወይ ደግሞ ማናጀሮቹ ባለ ፕሮጀክቶቹ ይሄን ፕሮጀክት መሬት ላይ ከማዋላቸው በፊት ምንድነው ሰክሰስፉል ነው አይደለም የሚለውን የሚለኩበት ነው ማለት ነው። እንግዲህ ፊዚቢሊቲ ስተዲ ወይ ደግሞ የሆነ ቢዝነስ ሰክሰስፉል ነው ለማለት ምንድነው ፋይናንሻል ሪተርኑ ወይ ፕሮፊቱ ከኮስቱ ሊበልጥ ይገባል። ሶ ይሄንን ነው ቼክ የሚያደርጉበት ማለት ነው። ሙሉ በሙሉ ግን ፊዚቢሊቲ ስተዲ ምን ነው አሰስ የሚያደርገው ካል የፕሮጀክቱን ሰክሰስ ነው በጣም ወይ ሰክሰስፉል ይሆናል ወይ አይሆንም የሚለውን አኩሬት ኢንፎርሜሽን እንድናገኝ ወይ ፕሮቫይድ ያደርግልናል ማለት ነው። ስለዚህ why do projects need a project feasibility study የሚለው የቱ ይሆናል ማለት ነው? መልሳችን ሲ ላይ ያለው ማለት ነው። to provide accurate information as to whether the project will succeed የሚለው ለዚህ ጥያቄ መልስ ይሆናል ማለት ነው። ስለዚህ ሲ ይሆናል ማለት ነው 14ኛው። ወደ 15ኛው ጥያቄ ስንመጣ ምንድነው የሚለው which concept holds that consumers will favor the product that are easily available at an affordable price ይላል። ኤ ፕሮዳክሽን ኮንሰፕት፣ ቢ ፕሮዳክት ኮንሰፕት፣ ሲ ማርኬቲንግ ኮንሰፕት፣ ዲ ሴሊንግ ኮንሰፕት። ይህ እንግዲህ ከማርኬቲንግ ኮንሰፕቶች ውስጥ ኮንሱመሮች ፌቨር የሚያደርጉት ፕሮዳክት ኢዝሊ አቬለብል እና በጣም በትንሽ ዋጋ የሚገዛ ነው ብሎ የሚያምነው ኮንሰፕት የትኛው ነው ነው የሚለው። ፕሮዳክሽን ኮንሰፕት ስንል ምንድነው? ኮንሱመሮች ፌቨር የሚያደርጉት በጣም በብዛት ያለንና በትንሽ ኮስት የሚገዙትን ፕሮዳክት ነው ነው የሚለው። ስለዚህ በዚህ ኮንሰፕት ውስጥ ያሉ ማናጀሮች ምን ነው የሚያስቡት ማለት ነው? ኮንሰንትሬት የሚያደርጉት ሃይ ፕሮዳክሽን ኤፊሺየንሲ እና ዋይድ ዲስትሪቢዩሽን ላይ ነው ማለት ነው። ፕሮዳክሽን ኤፊሺየንሲያቸው ሃይ ከሆነ የእቃውን ዋጋ በትንሽ
አፎርደብል ወይ ሁሉም ሰው ሊገዛው በሚችለው ዋጋ ያቀርባሉ። እንደገና ደግሞ ዲስትሪቢዩሽናቸውንም ያበዛሉ ማለት ነው። ሶ ፕሮዳክሽን ኮንሰፕት እንግዲህ ኮንሱመሮች ወይ ደግሞ ከስተመሮች ፌቨር የሚያደርጉት ፕሮዳክት ዋይድሊ አቬለብል በጣም ማግኘት የምንችለውንና እንደገና ደግሞ በትንሽ ዋጋ ልንገዛው የምንችለውን እቃ ነው የሚመርጡት የሚለው ኮንሰፕት ፕሮዳክሽን ኮንሰፕት ነው ማለት ነው። ፕሮዳክት ኮንሰፕት ደግሞ ምንድነው? ኮንሱመሮች ፌቨር የሚያደርጉት በጣም በኳሊቲ እና በጣም ኢኖቬቲቭ ፊቸር ላለው ፕሮዳክት ነው ብለው ነው የሚያምኑት ማለት ነው። ሶ በፕሮዳክት ኮንሰፕት ስር ምንድነው ማናጀሮች እንግዲህ ኮንሱመሮቻቸው በጣም በጥራት የተሰራና በጣም ኤክስትራ ፊቸር የተጨመረበትን ፕሮዳክት ትልቅ ዋጋ ከፍለው ይገዛሉ ብሎ ነው የሚያምነው ማለት ነው። ስለዚህ ከስተመርስ አር ሬዲ ቱ ፔይ ሃይ ፕራይስ ፎር ፕሮዳክትስ ኤክስትራ ፊቸርስ ማለት ነው። ይሄ ለተጨመረለት ፊቸር ፕሮዳክቱ በጣም ዲዛይን ተደርጎ አምሮ ተውቦ ኳሊቲው ጨምሮ ስለመጣ ማንኛውንም የተጠየቁትን ዋጋ ይከፍላሉ ብሎ ነው የሚያምነው ይሄ ኮንሰፕት። ፕሮዳክት ኮንሰፕት እንግዲህ እንዳልኳችሁ ከኳሊቲ ዌል ሜድ ፕሮዳክት ከሆነ ኮንሱመሮች ሬዲ ቱ ፔይ ሃይ ፕራይስ ማለት ነው። ትልቅ ፕራይስ ለመክፈል ይዘጋጃሉ፣ ዝግጁ ናቸው ማለት ነው። ሴሊንግ ኮንሰፕት ደግሞ የምንለው ምንድነው? ኮንሱመሮች የሚገዙት ምኑን ነው ማለት ነው? በጣም አግሬሲቭ የሆነ ሴሊንግ ስንጠቀም ነው፣ ወይ ደግሞ አግሬሲቭ የሆነ ሴሊንግ እና ፕሮሞሽን ኢፈርት ስንጠቀም ነው ማለት ነው። ሶ ሴሊንግ ኮንሰፕት ሁሌም ከምን ጋር ነው የሚገናኘው ማለት ነው? ምንድነው? ከፕሮዳክቱ ጋር ሳይሆን ከፕሮሞሽን ጋር ነው ማለት ነው። ስለዚህ እቃችንን ወይ ፕሮዳክታችንን እኛ የምንፈልገውን እኛ ማምረት የምንፈልገውን ብቻ ማለት ነው። ሶ የከስተመሩን ፍላጎት ከግብ አናስገባም። እኛ ግን ማምረት የምንችለው አቅማችን የሚችለውን ወይ የለመድነውን እቃ ግን አግሬሲቭ በሆነ ሴሊንግ ተጠቅመን ወይ በአግሬሲቭ ፕሮሞሽን እንሸጠዋለን ብለው የሚያምን ነው ሴሊንግ ኮንሰፕት። ማርኬቲንግ ኮንሰፕት ግን የሴሊንግ ኮንሰፕት ተቃራኒ ነው። ምን የራሱን ፕሮዳክት የማምረት አቅምና ምቾት ብቻ ሳይሆን የሚያየው ከስተመሮቹ ምን ይፈልጋሉ የሚለውን ነው የሚያየው ማለት ነው። ያን የከስተመር ኒድ ወደ ፕሮፊታቢሊቲ እንድጓዝ ይረዳኛል፣ ወይ ደግሞ የከስተመሩን ያልተሟላ ኒድ ለማሟላት ሚጥር ኮንሰፕት ነው ማለት ነው። ሶ ኦርጋናይዜሽናል ጎሉን ለማሳካት ወይ ኢፌክቲቭ ለመሆን ከስተመሮቹ የከስተመሮችን ኒድ እና ወንት ማሟላት ወይ ሳቲስፋይ ማድረግ አለብኝ ብሎ የሚያምን ነው ማለት ነው። ራሱ የሚፈልገውን ፕሮዳክት ብቻ ማምረት ሳይሆን ከስተመሮች ምን ይፈልጋሉ፣ ከስተመሮች የሚወዱት ምንድነው፣ ለሚወዱት ደግሞ ስለሚከፍሉ የሚወዱትን የሚፈልጉትን ነገር ነው ማመርተው ብሎ የሚያምን ነው ማለት ነው ማርኬቲንግ ኮንሰፕት። ሶ የሴሊንግ ኮንሰፕት ተቃራኒ ነው ማለት ነው። ስለዚህ ወደ ጥያቄያችን ስንመጣ እንግዲህ በጣም ኢዚሊ አቬለብል የሆነና በጣም መግዛት በሚችሉበት ዋጋ የሚገዙትን ፕሮዳክት ኮንሱመሮች ፌቨር የሚያደርጉት በየትኛው ኮንሰፕት ላይ ነው ማለት ነው? ኤ ፕሮዳክሽን ኮንሰፕት ነው ማለት ነው።